ጋሼ ወዴት ነው የሚሄዱት? ልሸኙታ። አመሰግናለሁ የኔ ልጅ። ልጄን እየጠበቅኳት ነው። ከቅድም ጀምሮ እሷን ነው የሚጠብቁት? ኦልሞስት 1 ሰዓት ሆኖት እኮ። ልጆት ከየት ነው የምትመጣው? ቅርብ ናት የኔ ልጅ፣ ባይመቻት ነው። አንተ አባ መንገድ ላይ ነኝ ካለ እኮ 1 ሰዓት አለፈው እንዴ። ተነሽ በቃ ይጅላቸው። በእናትህ ካንተ ጋር ለዋል። በቃ አባን ሂድ ልበለው። አንቺ ያምሻል እንዴ? 1 ሰዓት ሙሉ አስጠብቀሽ ዊል ስትዩ። አረ ችግር የለውም አባ በእኔ አይደብረውም። በእውነት በጣም ምርጥ አባት ነው። እኔንም ማስቀን አባ መምጣት አልቻልኩም። ሂድ በቃ የኔ ልጅ። ይሄ ሁሉ ሰዓት አቁመሽኝ። አባ ደግሞ ነገርኩ አይደል እንዴ? ቀድመሽ ብትነግሪኝ ጥሩ ነበር። ፀሐዩ ደግሞ ትንሽ አደከመኝ። እሱም በቃ ማታ እናወራለን። በቃ ሸኘኝ። ምን ነው? ምን ተፈጠረ? ምንም ልጄ፣ በቃ ሸኘኝ። ምን አለችሁት? ቤት ሄደ ጠብቀኝ፣ ማታ እመጣለሁ አለችኝ። ካላስቸገርኩት አንዴ እሷ ጋር ያስደውሉኛል። ምን ነው ልጄ? ለምን? ግድ የሎትም ይስጡኝ። ምንድን ነው አባዬ? አባትሽ ትንሽ ደክመው ወድቀዋል። ምን? የት ያለው? ቅድም እየጠበቁሽ የነበረው ቦታ። አባቴስ? አባቴ የት አለ? ተረጋጊ፣ አባትሽ ደህና ናቸው። ደህና እኮ ነው። የት አለ አባቴ? አባዬ ደህና ነህ? አባትሽ ትንሽ አያሳዝኑሽም? ከ1 ሰዓት በላይ ነው እዚች ጋር ቆሞ ሲጠብቁሽ የነበረው። አባ ይቅርታ እሺ፣ ፍላጎቴን አስቀድሜ አንተን አስከፋውክ። ግድ የለም ልጄ፣ ትንሽ ጾሙን ያደከመኝ። እባክዎትን አባባ እስከመጣ ድረስ ይሸፍኑልኝ። እሺ ልጄ፣ ምን ሆነሽ ነው? እናቴ እሺ ቀስ በይ። አይ መከራዋ እቺ ልጅ፣ አይ መከራዋ። ሄይ እዚህ ጋር ምንድን ነው የተዝረከረከው? ማነሽ? ፍጹም የት አለሽ? ፍጹም ወይ ይኸውልሽ፣ አሁን እየተጣደፈች ወጣች። እቺ ዘልዛላ ስራ ጥላ ነው ትንዘላዘለው። ወይ እንደሱ አይደለም ልጄ፣ እናቷ ታመውባት እኮ ነው አሁን ሄደችው። እኔ ስለሷ እናት ታመመች ሞተች ምን አገባኝ? ስራን ማን ይስራላት? እስክትመጣ እኔ ራሴ አገዛታለሁ። እናቴ እና ምን ይገትራል? ሂዳ በቃ ወደ ስራ። ብሽቆች። እሺ። ፈጣሪ ሊያሳብዱኝ ነው። ወይ ያማል እንዴ ደደብ። ይቅርታ ይሉኛል እንዴ? ሂዱልኝ አሁን ካይኔ። እሺ። ምን ነው ወንድሜ? ምን ነው? ብርጭቆው ተሰበረ እና ይሰበራ። ምን የሰው ህይወት ተጠፋስ መሰልሽ እንዴ? ገንዘብ እኮ ነው የወጣበት። ስንት ነው? 1 ብርጭቆ 200 ብር። 200 ብር? ይኸው እንጂ እንዴ 200 ብር እኮ ነው ያልኩት። አንዱን ነው የሰበርኩት፣ አንዱ የሳቸው። ኦሆ የሳቸው። እኔማ ከደሞዛቸው ቆርጣለሁ ብዬ ነበር። እንደዛ ከሆነ ሂሳቡ ችሏል። አረ ነይ ቆይ፣ ጥሩ ሰው ነህ። አሁን ነው ሂሳቡ የቻለው። እሺ ወንድም ላይኖርሽ ይችላል፣ ባልም ላይኖርሽ ይችላል፣ አባት ግን አለሽ አይደል? ደደብ። ሼባው ስንሸቀልክ ዛሬ ከጓደኞቼ ጋር ልዝናና ነው ያለን። ስጠኝ። ኧረ ልጄ፣ ምንም ቢሆን እኮ አባትህ ነኝ፣ አክብረኝ እንጂ። ምን ሁሌ አባት ትለኛለህ? ወለድከኝ እንጂ አላሳደግከኝ። አይ እኔ እኮ አባትም እናትም ሆኜ ነው ያሳደግኩ። እባክህ ነገር ሰልችቶኛል። ብሬን ስጠኝና ልሂድበት። አምጣ ተባልካ እንዴ? ምን ነው የምታከብረው? ለዚች ነው እንዴ የምታለቃቅሰው? ኧረ ቀንም ሙሉ የሰራሁበት ነው። እባክህ። አይ አንዴ ላናግረው። ቢዚ ነኝ። ቢዚ አይደለህም፣ ከራስ እየሸሸ ምን አባታችንን እያስለቀስከው። በዚህ እድሜ እንኳን መሻሻል አቃተህ? አንተ የወሰድከው ገንዘብ የእሱ ደም ነው። ትንሽ እንኳን አይሰማህም? እሱ በዚህ እድሜው እየሰራ እኛን እያስተዳደረን አይደል? ምን እየሰራ ነው? አናግረኝ እንጂ። አባቴ እኔ ልጅ ደርሼልሃለሁ። እሺ ትንሽ ጊዜ ብቻ ታግሰኝ። አባዬ አኮራሃለሁ። ልጄ፣ አንቺ ባትኖር የኔ ህይወት ምን ይሆን ነበር? አባቴ የኔ አባት አሁን ደርሼልሃለሁ። እሺ እኔ አለሁልህ ከዚህ በኋላ። ወንድሜ ልጄ፣ የኔ ልጅ። ቆይ እኔ ማድረጉን አውቅ የለ እንዴ? ስባተ ጠረገው ቶሎ። እሺ
ምን ያፈዛል? ቶሎ ቶሎ በል እንጂ። እየሰራው አይደል እንዴ ነው ወንድም? በዚህ በቆሻሻ ውሃ ነው የምትጠርግልኝ? እሺ ውሃውን ልቀይርልህ። ሲጀመር የጫማ በሃይላንድ ነው የሚጠረገው። ሂድና ውሃ ገዝተና። ለጫማ የታሸገ ውሃ ወሬን ትተህ ሂድ ገዝተና። ሄሎ ይዙ ልጃችን እኮ ሕክምና ጀምራለች። አንተን ነው የምጠብቀው። ብሩን ላክ። እሺ ልክልሻለሁ። አሁን ከየት አባቴ ነው ማመጣው? አረ ይሄ ደግሞ ውሃ አስገዝቶኝ ይሄዳል እንዴ? ያፈዛል። ጥረግልኝ እንጂ። ቆይ እሺ ውሃ ቀድቼ ልምጣ። ይሄ ውሃ አይደል እንዴ? ምን አይነት ውሃ ልመጥረው? እናታችሁ እዚህ በእናትህ ካርድ ገዝተህልኝ ነው? እሺ የስንት? የራስህ አምጣልኝና አንድ ላይ ትራንስፈር አደርግልሃለሁ። 50 ብር ብቻ ነው ኪሴ ውስጥ ያለው። በቃ ባለ 50 ብር ይዘህልኝ ነው። ነይ አንበሳ እኮ ነሽ እንዴ? ያልኩሽን አደረግሽ? ምን ነው ፈጣሪ፣ ልስራ ባልኩ ይቺ እንጀራውን አቀማኛ ትልክብኛለህ? እሺ አሁን ልጄን ምን ላረጋት ነው? አስቀምጬልታለሁ። ምን ነው ቢቀርብኝስ? እንዴ በፈጣሪ ተስፋ አትቁረጥ። አንተ ስታቆም እሱ ይጀምራል። ሂድ ለልጅ ድረስላት። 20 ሺህ ብር አሁን በዚህ ሰዓት ከየት ነው 20 ሺህ ብር ማመጣው?